ሰላም እንደምን አላችሁ? በዚህ ቪዲዮ 1 ወር ዕድሜ ያላቸው ህፃናትን የእድገት ምልክቶችን እናያለን። እስከ መጨረሻው አብራችሁን ቆዩ። ህፃናት በ1 ወር ዕድሜያቸው ይህችን ዓለም ቀስ በቀስ መማር የሚጀምሩበት ጊዜ ነው። የአእምሮ እድገት መለኪያዎችን ስንመለከት የ1 ወር ህፃናት ፊቶችን መመልከት ይጀምራሉ። በተለይም ደግሞ የወላጆቻቸውን ፊት ይመለከታሉ። ደማቅ መብራቶችንና ግልጽ ቀለሞችን መመልከት ይጀምራሉ። ህፃናት በዚህ ዕድሜያቸው የተለመዱ ድምጾችን መለየት ይጀምራሉ። የእይታና የመስማት ሁኔታዎችን ስንመለከት ቅርብ ያሉ ነገሮችን ከ20 እስከ 30 ሴንቲሜትር ብቻ ርቀት ድረስ ማየት ይችላሉ። ነገሮችን በአይናቸው ትንሽ መከታተል ይጀምራሉ። ሌላው ከፍተኛ ድምጽ ሲሰሙ ይደነግጣሉ ወይም ደግሞ ራሳቸውን ይመልሳሉ። እንቅስቃሴና የአካል እድገት መለኪያዎችን ስንመለከት የ1 ወር ህፃናት እጆቻቸውንና እግሮቻቸውን ብዙ ያንቀሳቅሳሉ። በሆዳቸው ስናስተኛቸው ደግሞ ራሳቸውን ትንሽ ያነሳሉ። ሌላው እጆቻቸውን ብዙ ጊዜ ይጨብጣሉ። የማህበራዊ ወይም ስሜታዊ እድገት መለኪያዎችን ስንመለከት የ1 ወር ህፃናት አንዳንድ ጊዜ መሳቅ ይጀምራሉ። የወላጆቻቸውን ድምጽ ሲሰሙ ደግሞ ይረጋጋሉ። መያዝና መታቀፍንም ይወዳሉ። ሌላው የህፃናትን የእድገት መለኪያ የእድገት ደረጃ የምንለካበት የመግባባት ወይም የንግግር እድገት ነው። ይህንን በተመለከተ በዚህ ዕድሜ ያሉ ህፃናት አ ኦ ያሉ ትንሽ ድምጾችን ያወጣሉ። እንዲሁም አንዳንድ ፍላጎታቸውን በማልቀስ ይገልጻሉ። ለምሳሌ ሲርባቸው፣ ሲደነግጡ ወይም እንቅልፍ ሲፈልጉ በማልቀስ ይገልጻሉ። የእንቅልፍና የመጋገባቸውን ሁኔታ ስንመለከት የ1 ወር ዕድሜ ያላቸው ህፃናት ለረጅም ጊዜ ይተኛሉና በየጥቂት ሰዓታት ውስጥ ደግሞ መመገብ ያስፈልጋቸዋል። በቀን ከ14 እስከ 17 ሰዓት ያህል ይተኛሉ። ይህም ማለት በአጭር ሰዓትም ቢሆን በአጠቃላይ ከ14 እስከ 17 ሰዓታት ያክል እንቅልፍ ላይ ያሳልፋሉ። እንዲሁም በየ2 ወይም 3 ሰዓት ጊዜ ውስጥ መመገብ ያስፈልጋቸዋል። የእናት ጡት ወተት ወይም ፎርሙላ ወተት ማለት ነው። ሌላው የ1 ወር ህፃናት ያላቸው ወላጆች በየቀኑ ብዙ እርጥብ ዳይፐሮችን ሊያገኙ ይችላሉ። በመጨረሻም እያንዳንዱ ህፃን በራሱ ፍጥነት ያድጋል። አንዳንዶች ነገሮችን ቀድመው ያደርጋሉ፣ ሌሎች ደግሞ ትንሽ ይዘገያሉ። ይህ ትክክለኛ ነገር ነው። ከተጨነቁ ግን የጤና ባለሙያውን ያማክሩ። ይህን መረጃ ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። በቀጣይ በሌላ መረጃ እስከምንገናኝ በደህና ቆዩ።